ደሞ ማለት ነው ልንገራችሁ ዋናው ፖይንት በሰው ላይ ሸር አታስቡ ክፉ አታድርጉ እንጂ ጨዋችሁ ተገለበጣችሁ ተዘቀዘቃችሁ ምን አላችሁ ምን ደንታ ለምንድን ነው የሚሰጣችሁ ማንንም ሰው እኔ አሁን ላይፍ የሚመቸኝ ሰው ነው ማየው የማይመቸኝ ሰው ጋር ሲጀመር አልገባም እኔ ሙይት ነው የማደርገው የሱ ቪዲዮ ራሱ እንዳይመጣል ብሎክ ባላደርግ ራሱ ሙይት አደርጋለሁ የነሱ ቪዲዮ እኔ ጋር ይመጣ ኦኬ ሶ ቴክኖሎጂ ይባላል እና ዶንቆሮ አይባልም እሺ ዶንቆሮ ብለሽ ከምትሳደቢ ሞትሽ ምረጭ እሺ ሞትሽ ምረጭ ዶንቆሮ ተብሎ የሰው ልጅ አይሰደብም ሞት ይገባዋል ነው የሚለው መጽሐፍ ቅዱስ በነገራችን ላይ ማለት ነውና ዶንቆሮና ጨርቃም ብሎ መሳደብ እንደም ሶስት ነገር ነው አንዱ ረስቼ ነው እንጂና በጣም እንትን ነው አይባልም እሺ አይባልም ዶንቆሮ እኔ በሞት ማለት ነው ስድብ ልሳደብ ይችላልው ምን ልችላልው ጎንፎ ጭልፋ ኩባያ ልልሽ ይችላልው ግን ዶንቆሮ ብዬ አንድም ቀን ሰው ልጅን ተሳድብ ያላቅ በጣም ነው መፈራው ቃላን ስላየዋት ነው መሰለኝ በጣም ነው መታስፈራይ ኦኬ እኔ አሁን ዶንቆሮ ብለሽ ብትሳደብኝ ለራስሽ ነው እንጂ እኔ አሁን ምንም ደንታ አይሰጠኝም ገባችሁ አይደለ ምንም አይመጣልኝም ሲጀመር በኔ ላይ የምትሳደቡት ያንዳንዱ ነገር ውስጥ አይገባ ሲጀመር እኔ እዚህ ላይፍ ላይ ሰውን አያቻለሁ ስወጣ እኔ የራሴ ዓለም ላይ ነኝ ውዴ አንቺ ስትለፈልፊ ውለሽ ደሪ ነው ምን አገባኝ ሲጀመር ዞር ብያ ላይሽ ምን ጣላውሽ ነው አኔ እንደዚህ ብያ ላይሽ ነው ውዴ ታውኩሽ ወደድኩሽ ከተውኩሽም ተውኩሽ ነው ገባሽ አይደለ ሶ እኔ ላይቭ ላይ ስጨው ስሸቅሉላለሁ ስወጣ የራሴ ዓለም ላይ ነኝ የራሴ ዓለም ላይ ነኝ ወደርሽም ጠላሽ አንቺ ስትለፈልፊ ውለሽ ደሪ ሲጀመር እኔ ሳውራ ስፈልግ ነው ማውራ ካልፈለኩ አላውራ ምን ስፈልግ ነው ልናገርሽ የምችለው ካልፈለኩኝ ማንንም ሰው ስለ ተናገሪ ስላለኝ አልናገርም ቢ ስላላችሁኝ ራሱ አልበላም መብላት ካለብኝ ነው የምበላው ለዛ ዶንቆሮ ብላችሁ ስትሳደቡ ለራሳችሁ መልሱት እሺ ሶ ለኔ እንደ ስድብ እንደንትን አልቆጥረውም ላንቺ ግን እንደ ሞት ነው የምቆጥረው ሬሳ ነሽ ማለት ነው ኦሬዲ አንቺ በቁምሽ እሺ እንዴት ዋላችሁ ሻይ ያዙ እንጂ ሻይ ቡና ያዙ እንጂ ሻይ ምናምን ጣጣጣ አርጉ እንጂማ የኔ ወሬማ ውዴ ምላስሽን አይደለም ጉሮሮሽን ነው የሚያደርቀው እሺ ምክንያቱም እያነቀሽ ዋጥ ስለምታደርጊያት ወይ ሻይ ያዙ ወይ ቡና ያዙ በሉ ተነሱ ጣጣጣ አርጉት ውዴ ዘንድሮ እየጠጣን ነው ማውራት እኔ ራሱ ቁርስ አልበላውም ዳይት ነው ምንድነው የሚባለው እሱ ላይ ነኝ ውዴ አልበላም አሁን 6 ሰዓት ነው የምበላው 6 ሰዓት በዱባይ ማለት ነው 6 ሰዓት በላለሁ አንዴ ከዛም በኋላ ደግሞ ማታ ፍሩት በላለሁ አልበላም በቃ ከዛ ነው አሁን እየቀነስኩ ነው ልንገራችሁ ብዬ ነው አንቺ ጠጪ አንቺ ምልጭው አይበቃም ጮጋራዬን ደሞ በቡናና በሻይ በባዶ ሆዴ ምልጣ አንቺ እዚደሽ ውዴ አመሰግናለሁ አዊ ባለች ታረገብኝ ደግ አረገሽ አልሰጥም ብለሽ ነው ደግ አረገሽ አንድ ሴቶች ደግሞ ማለት ነው አንዴ የመጣ ስቲ አንዴ የሆነ ስቲ አንዴ የተፈጠረ ስቲ ስትሽ ኮረመሚ ምን ስቲ ወላሽ ባልሽቲት ሲያረግብሽ ደግሞ ማለት ነው እኛኝ አትበይ እዚህ የመጣችሁ አታሽካኩብን ታውኝ ወዲያ የምረር እኮ ነው በጣም በብዛት ማለት ነው አንዴ ይሄ ነው ስትል አንዴ እንደዚህ ነው ስትል አንዴ እንደዚህ ነው ስትከለክል ቆይታ እሱ ቺት ሲያረግባት ደግሞ ተደበቀ ያረገብኝ ከመጀመሪያ ከኔ ምን ጎሎት ነው ብለሽ ራስሽን ጠይቂ ካንቺ ካልጎደለ ደግሞ ባናቱ ይተከል ቅልንጦ ይግባ ምን አገባሽ አንቺን ውዴዋ እኔ ከኔ ጉደልበት እንጂ ውዱ ባለቺት ቢያረግብኝ አንድ ቀን አላድር እንኳን ላድር አይደለም እንዲቻል ነካውም ቺት ካደረገ በኋላ እንዲች ታቃላችሁ እንኳን አንድ ቤት ለኖር ማለት ነው
እግዚአብሔር እፈቷለሁ 24 ሰዓት አይሞላም። እሱም አይወድም በነገራችን ላይ እሱም በ24 ሰዓት ነው የሚፈጥ ሲጀመር እኔ ወንድም ወንድ አይመስለኝ ከሱ ውጪ ወዴ ያው ምንም ቢሆን እንነባባለን። ኦኬ መናበብ ግዴታ ነው። ባለ ትዳር ስትሆኚ መናበብ ኦኬ። ባሌ ምንድነው የሚፈልገው ምንድነው የሚያስፈልገው ምን ላይ ነው ምንድነው ብትሶ ወይ ብለሽ ማሰብ አለብሽ። እኔ 4 አመት ኖሬያለሁ። ምን በትዳር ነው ኑ ዛሬ የትዳር ምክር ነው የምሰጠው እስከ 4 ሰዓት ድረስ። እሺ የትዳር ምክር ሰጣችኋለሁ። ሁላችሁም አዳምጡኝ። ሸሌ እንደ ሸሌ እኮ ትዳር አትይዝም ወንድሜ ነው እህቴ ናት። ሸሌ እኮ ትዳር አትይዝም። እኔ እኮ ባለ ትዳር ያውም የተከበርኩ ያውም ጽድት ያልኩ ማንም ያልነካካች እግዚአብሔር ጽድት ጥርት ያልኩ እኮ ነኝ እኔ እመቤቴን ኩሩ ደግሞ እኮ ማለት ነው። እኔ አሁን እኔ ውዱ ባሌ ምናምን ከሱ ውጪ ብላ ወንድ ያለ አይመስለኝም። ብትጠበሱም አትሸቱኝ ይቅርታ አድርጉልኝና ምቀልድ ይመስላችኋል? እግዚአብሔርን የምሬን ነው። ምክንያቱም እኔ ታማኝ ለባሌ ታማኝ ምን አጥቼ ከሱ ምን አጥቼ ወጥ እንደሰሪው ነው። እኔ 4 አመት ኑር ያለው ቺት እያረገብኝ አንቺም እያረግሽበት ነው የኖርሽ። እሺ እቺ ሙድ ለጋሽ ማሙድ ባልሽ ቺት እያረገብሽ ከባልሽ ጋር የምትኖሪ ከሆነ አንቺም ቺት እያረግሽ ነው። እኩል ነን ብለሽ ነው የተቀመጥሽው እንጂ የትኛውም ሴት ማለት ነው ባሏ ቺት አድርጎባት ቁጭ ብላ አታይም። እንኳን ቺት አድርጎ አይተሽው አይደለም አምሽቶ ሲመጣ እኝኝኝ ስትያደል እንደምትውዩ እሱ ቺት አድርጎብሽ ዝም ካልሽው አንቺም ቺት እያረግሽበት ነው። ሂደሽ ማለት ነው ለማያቅሽ ታጠኝ። ኧረ እባክሽ ሲጀመር ሌባ እናት ልጇን አታምንም አሉ። ውድ ሌባ ነሽ። ለማያቅሽ ባልሽ ቺት እያረገብሽ 4 አመት ኖርሽ። ማንን ለመሸወድ ነው? እኔ የዋነኝ እንጂ ጅል አይደለሁም ውዴ። አሰጣሻለሁ። ምን ትመስላለሽ ደግሞ 4 አመት ኖርኩኝ ከባሌ ጋር ቺት እያረገብኝ ጎንፎ። ሲጀመር ሴት ልጅ አንድ ባል ቺት ካደረገባት መልሳ የማመን በጣም ከባድ ነው። እኔ ከማያከብረኝ ወንድ ጋር አልኖርም። ጫምላቃ ስለማያከብረኝ ለኔ ክብር ስለሌለው ነው ባሌ ሂዶ ቺት የሚያረግብኝ። እኔን የሚያከብረኝ የሚወደኝ ከሆነ ግን እኔ ላይ ቺት አያረግም። ለአይምሮ ይጠነቀቅልኛል። አንቺ ጎንፎ ካደረገ ሲጀመር ካደረገ 24 ሰዓት አልኩሽ እኮ ጊዜ አልሰጥም። ጫምላቃ ከሸጠኝ በኋላ ምን ልሰራ ነው ቁጭ ምለው? እኔ ምን ትመስላለች? እኔ እኮ ዛሬ ነገ ይማራል ብዬ ነው። ኧረ እባክሽ ትምህርት ቤት ወስደሽ አስተምሪዋ። እናቱ ቤቱ ነው ፍቅርን፣ ሰላምን፣ ቺት አለማድረግን ካልተማራ አንቺ መተሽ የምታስተምሩ የትኛው ትምህርት ቤት ነሽ አንቺ? ኧረ እባክሽ ጨምላቃ። ሲጀመር አንዴ ቺት ካደረገ ይቅርታ ካልሹ ደግሞ ማድረጉ አይቀርም። ምክንያቱም ይቅርታ እንደምትዩ ስለሚያውቅ እስከምትይዙ ድረስ ደግሞ እንግዲህ ቺት ያደርግብሻል። አንቺ እቃ ነሽ ማለት ነው። ቤት ውስጥ እቃ ነሽ። ሲፈልግ ነው ካንቺ ጋር የሚተኛው። ሲፈልግ አንቺ ባጣ ቆይ ነሽ። ባጣ ቆይ ለምሳሌ ለመጠባበቅ የሚያስቀምጡት ነገር የለም እንደዛ ባጣ ቆይ ነሽ አንቺ። ውዴ እኔ ባጣ ቆይ አይደለም። እሺ ያለሱ መኖር አይቻልም እንዴ? ክብሬን እኔ ክብሬን በጣም ወደዋለሁ። መኖር ይቻላል እኮ ያለ ባለ መኖር ይቻላል። ኦኬ ግን አግብተን ወልደን ዘራችንን ተክተን የምንለፋበት ምክንያት ይኖረን ነው እንጂ ያለ ማግባትም ይቻላል። ኦኬ አሁን ትዳር ይዘን ካልሆነ መተው ነው መተው። እውነት የምሬን ነው መተው ነው። ምከሪ
ምከሪ። አሁን ደሜ ሙቋል ውዴ። ከመከርኩሽ ቅልንጦ ነው መከተሽ። ቱ ማች ፕሮብሌም ነው። ደሜ አሁን ሞቅ ብላለች። ኖት ጉድ። እሺ አሁን በዚህ ሁኔታ እኔ ከመከርኩሽ ቅልንጦ ነው መከተሽ ውዴ። ኖት ጉድ። እንዳሰሙኝ ካም በኋላ ያለው ረጅም ጽሑፍ አትጻፉ። አዊ እስኪ ወንድሜ ጠፍቶ ነው በሳኡዲ ድንበር ቪዲዮ ስሪልኝ ውዴዋ። እንደዚህ አይነት ስራ የሚሰሩ ሌሎች አሉና የቀሟቸው ስለሚመስላቸው ሄደሽ እነሱ ጋር አውሪ። እኔ እንደዚህ አይነት ቪዲዮ አልሰራም ውዴዋ፣ አልሰራም። በነገራችን ላይ አንድ ምክር ልንከራት ውዴ፣ አግቢ። ኦኬ በጊዜሽ አግቢ። ማርያምን የምሬ ነው። በጊዜያችሁ አግቡ። ጊዜያችሁ ካለፈባችሁ በኋላ አሁን ሴት ልጅ ማግባት ያለባት ከ20 አመት እስከ 28 እስከ 30 ራሱ በዛ ከ20 እስከ 28 ማግባት አለባት። ከዛም በኋላ ለምነሽ ነው የምታገቢው። ከዛ በፊት ግን ተለምነሽ ነው የምታገቢው ውዴ። ሁሉም ያልፍበታል። ከ20 እስከ 28 ነው የሴት ልጅ ወጉ ደስ የሚለው። ከ20 እስከ 28 እንደው ይሁን ከተማ። ከዛ በላይ ከርሽማ ለምነሽ ነው መተንፈሱን ብቻ ነው የምታዩ። ካለ ብቻ ይሁን ብለሽ ነው የምታገቢው። ግን ቢያንስ ከ20 እስከ 28 ሴት ልጅ ከዛ ወዲህ ያልፍባታል። ወንድ ግን ችግር የለም። አንዳንድ ወንዶች ቶሎ ይበስላሉ። አንዳንድ ወንዶች ደግሞ ጥሬ ናቸው። በ40 አመታቸው መቼም አይበስሉ። ጥሬ ነው። ጮጋራሽን ልጦ ነው ድፍት አድርጎ ማለት ነው። እንደዚህ ጮጋራሽን ተነቅሎ የበግ እስከሚተከልልሽ ድረስ ነው። እሺ እግዚአብሔርን ጮጋራሽን ልጦ የሚደፋሽ ድፍት ነው የሚያደርግሽ። ግን ምንድነው አንዳንድ ወንዶች ደግሞ ከተፈጥሮ በልጅነታቸው የበሰሉ አሉ። የበሰለውን ፈልገሽ አግቢ ውዴ። ማርያምን ጮጋራ ነው የሚፈጁት። ጮጋራሽን ፍጅ